በጣም ቀላልና የሚጣፍጥ እንደዚህ እንደምታዩት የሚያምር በአሌዋ አብረን ዛሬ በቤት ውስጥ እናዘጋጃለን። ይሁትማ ስራ እዚህ ጋር ፍስቶ ሀለቤ ይባላል። ትንሽ እኔ በማሽን ፈጨት ታደርገዋለሁ። በደንብ አልፈጨውትም። ስኳር 2 ማንኪያና እንደዚሁም ደግሞ ማይ ዛህርና ማይ ወረድ የሚባለውን እናንተ በውሃ ከፈለጋችሁ ማረግ ትችላላችሁ። አተር ግን አትጠቀሙ እላችኋለሁ። መጀመሪያ የማደርገው ነገር ምንድነው? ይሄንን አጂን አደርገዋለሁ። ስኳሩን ጨምራለሁ። ከዛ ትንሽዬ ነው ከዚህ ነው የምጨምረው። ከዛ ይሄንን በደንብ አድርጌ አቦካዋለሁ። እንደዚህ በደንብ አድርጌ እንትን ብየዋለሁ። በጣም ማብዛት የለባችሁ ነገራችሁ። ለላችሁ እንደዚህ ስታደርጉት ይጠበቃል። ከዛ እንዲሰጥ ነው ደግሞ ፍርፍር ነው የሚለው። በጣም መብፋት የለበትም። እንደዚሁም ደግሞ መታሸት አለበት ማለት ነው። ይሄንን ጨርሻለሁ። ይሄን ወደ ጎን አስቀምጠና የሚያስፈልገን እንደዚህ አይነት በትራ ወይም ደግሞ ስሌ እና ይሄ የበአሌዋ አጂን ከየትኛውም ጣፋጭ ከሚሰራበት ቦታ ሄዳችሁ ጠይቃችሁ ማምጣት ትችላላችሁ። ከዛ ምን አደርጋለሁ እኔ ግማሹን ቅቤ እዚህ ላይ ቀብቼዋለሁ። ግማሹን ከሰ እንደምታዩት እንደዚህ አንጥፌዋለሁ። አንድ ላይ 28 ፍሬ የሆነው አንዱ ማለት ነው። 14ቱን ከስር አድርጌያለሁ። 14ቱን ደግሞ ከላይ አደርጋለሁ። ይሄ ዳርዳሩን እንደዚህ ቆርጠውና በደንብ አድርጌ ደምድሜ ትንሽ ስኳር ነው ይሄንን ደመድመዋለሁ በተቻለ መጠን። ከዛ ትንሽ ስኳር ለስለስ ትንሽ ነው የማደርግበት፣ ምክንያቱም ጀስት ክራንቺ እንዲሆንልን በኋላ። ከዛ ምን አደርጋለሁ? ይሄንን ቅድም ያዘጋጀነውን እንጨምራለን። ይሄ አሽዌውን በደንብ መጨመርም ትችላላችሁ፣ መቀነስም ትችላላችሁ እንደምትወዱት። እኔ ሰዎች በጣም ስለሚወዱት ይሄንን በደንብ አድርጌ ደምድሜዋለሁ። ይኸውላችሁ በነገራችሁ ላይ ይሄ ምን እንደሆነ ለማታውቁ ስተዋለፊ ማለት ይሄ ነው። አያችሁት? ይሄንን ፈነካክቼው ነው እኔ እንደዚህ እንትን ያልኩት። ይሄንን ደግሞ እዚሁ ይሄ ቅድም የጨመርኩትን ካላወቃችሁ ይሄ ውሃና ለማታውቁ እነዚህ ሁለቱን እንድትጠቀሙባችሁ ፈልጌ ነው። ሌላ ምንም የሚፈልገው ነገር የለም። አይደለም ግን ይሄ ካሜራው ነው እንደዚህ ቢጫ የሆነው እንጂ ከለሩ እንደዛ አይደለም። ካሜራው ዛሬ እምቢ አለኝ። የሆነ ከለሩ እንደዚህ አይነት ነገር ነው። አሁን ደግሞ ምን አደርጋለሁ? አሁንም ትንሽ ስኳር እዚህ ላይ ነስነስ ትንሽ እንደዚህ አድርግበት። አሁን ደግሞ የቀረውን ይሄንን 14ቱን ደግሞ ከላይ አለብሰዋለሁ ማለት ነው። ችግር ቢቆራረስም ቀስ ብለን እንደዚህ እናለብሰውና ይሄንን ደግሞ በደንብ እንደዚህ በደንብ ከደበደብኩ በኋላ ዳርዳሩን ቆራርጬዋለሁ የማንጠቀመው። ከዛ ይሄንን ወደ ውስጥ እንደዚህ እናስገባዋለን። አያችሁት? በጣም ቀላል ነው ጋይስ። በደንብ አድርገን ይሄን ወደ ውስጥ እናደርገዋለን። ፍርፍፍ ያለውን ውዶች ይኸውላችሁ፣ አያችሁት? እዚህ ላይ ደርሰናል። እንደዚህ ሆኗል። አሁን ይሄንን ምንድነው የምናደርገው? በምንፈልገው ቅርጽ እንቆርጠዋለን ማለት ነው። እኔ በትናንሿ ነው የምቆርጣት። በጣም ነው የሚያምረው። ለመብላትም በጣም አሪፍ ስለሆነ በትናንሿ አድርጌ እቆርጣለሁ። ቀስ ብለን እንደዚህ እንቆርጠዋለን። በእጃችን እንደዚህ ይዘን መጀመሪያውን እንደዚህ ቀጥታ መስመር ቆርጬዋለሁ። አሁን ደግሞ በጎን እቆራርጠዋለሁ ማለት ነው። በጎን አሁንም ቀስ ብለን እንቆራርጠዋለን እንዳይወጣብን እየተጠነቀቀን። እንደዚህ ቆራርጬዋለሁ። ይታያችኋል? ከዚህ በመስመር ከዛ ደግሞ እንደዚህ ቢያንስ 50 ምናምን ፍሬ ወይ ደግሞ 53 ቦታ እንደዚህ ቆራርጬዋለሁ። አሁን የመጨረሻው ደረጃ ላይ ደርሰናል። አሁን እንደዚህ ቅቤ አቅልጫለሁ። ይሄ በደንብ ነው የሚፈልገው። በነገራችሁ ላይ ለምን በዛ እንዳትሉ
እና ቀስ ብዬ እንደዚህ ቅቤውን አፈስበታለሁ ማለት ነው። ትኩስ ነው መሆን ያለበት ቅቤው በደንብ የፈላ ቅቤ እንደዚህ እንጨምራለን። ሁሉም ቦታ እንዲደርስ አድርገን ቅቤ በደንብ ነው የሚፈልገው ውስጥ ድረስ አያችሁ። አሁን ይሄንን ቀስ ብለን ኦቨናችን ውስጥ እንከተውና ቢያንስ ከ30 እስከ 40 ደቂቃ ያህል ብራውን ሆኖ በደንብ እስኪበስል እንጠብቃለን። ከዛ በኋላ እንገናኛለን። እዩትማ በደንብ አብሮ በስሎልናል እንደምታዩት። እዚህ ጋር አተር አለኝ እኔ ብራውኑ ስኳር ስለሆነ እንደዚህ ነው። ካላችሁ ወይም ደግሞ ነጭ ስኳር ከሆነ እንደዚህ ላይ ትኩሱ ላይ እንጨምርበታለን። እንዴት አያችሁት ውዶቼ? የዛሬውን በአለዋ እዩትማ እንዴት እንደሚጣፍጥ ተነግራችኋለሁ። ሰራነውን እንቀምሳለን። ጋይስ ክራንቺ ነው በጣም የሚጣፍጠው። እንደወደዳችሁ ተስፋ አደርጋለሁ። ወዳችሁ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስክንገናኝ ባይ ባይ።